አራ አይደለም ለማሳመን አራዳ ጠበቅኳትም የነዚህ የልጆች ድራማ አሁን ድረስ ሳይገባችሁ ቀርቶ ነው ወይስ ድራማ እንደሆነ እየገባችሁ ብቻ ዘና እንበልበት ጊዜ እናሳልፍበት ብላችሁ ነው ሱመያ ጀግና ሰራሽላቸው ደግ አደረግሻቸው በያት አጋጫት ህግ ባለበት ሀገር ላይ ሰውን አስሮ አግቶ መደብደብ የምትችል ይመስላችኋል በሚዲያ ላይ እንደዚህ የምታደርግ ይመስላችኋል በካሜራ እንደዚህ ፍለፊት እያሳየች ህገወጥ ስራ የምትሰራ ይመስላችኋል የምር ድራማ ባይሆን ድራማ እየሰሩ ነው እነዚህ ልጆች እየተባበሩ ድራማ እየሰሩ ነው አያስታውቃችሁም እንዴ በምን ሂሳብ ነው እንዴት ነው ማስታወቂያ ልንሰራ ነው የድብደባ ማስታወቂያ ተደባደቡ ብሎ ማስታወቂያ የሚያሰራ ሰውስ አለ ብለው እነዚህ ልጆች የሚስማሙት እንዴት ነው በመጀመሪያ ክፍያ ሳይፈጸምላቸው በምን ዋስትና ይዘው ነው ሊስማሙ የሚችሉት ድራማው እንዴት አድርገን እንስራው ህዝቡ ምንድነው የሚወደው ኦዲየንስ የሚፈልገው ነገር ምንድነው የሚለው ነገር እነዚህ ልጆች በደንብ ገብቷቸዋል እየሰሩ ነው ስራቸውን በደንብ እየሰሩ ነው እኛ ደግሞ የዋህነን ምንም ስራ የለንም የነሱን ስራ ቁጭ ብለን ድራማቸውን እንመለከትላቸዋለን ከድራማቸው ትምህርት የምናገኝና የምንለወጥበት ነገር ቢሆን እኔ አያናድደኝም ግን ምንም ጥቅም ሳናገኝ የራሳችንን ጊዜ ዌስት ያደረግን ያለችን 15-20 ደቂቃ ለረፍት የምትሰጠን ጊዜ እዚህ ላይ መተን የምናባክል ልጆች ነን የሚያሳዝነኝ እንዴት ነው ሱመያና ሰይድ ተለያይተዋል የሚለው ለራሱ ሌላ ጥያቄ ነው እነሱ ለራሱ ሌላ ድራማ እየሰሩ ነው እዚህ ጋር እነዚህም አዳዲስ ዩቲዩበሮች ዩቲዩባቸውን ለማሳደግ ነው እነሱ የፈጠሯቸው ዩቲዩበሮች ናቸው ወይ በዝምድና ወይ ደግሞ በጓደኝነት ይተዋወቃሉ ማለት ነው አንዱን ለአንዱ እንዴት አድርገው ማንሳት እንደሚችሉና የቢዝነስ ባለቤት ማድረግ እንደሚችሉ ገብቷቸዋል ምክንያቱም ከነሱ በላይ ከነሱ ምያ ከነሰይድ በላይ የዩቲዩብን ጥቅም የሚያውቀው ሰው የለም የሰራበትም ሰው የለም ከነሱም በፊት ከነሱም በኋላ የመጣ ሰው ቢሆን ከነሱ በላይ የሰራበት ሰው የለም እንደ ጀግንነት ከተቆጠረ እንደኔ ጀግና ሊያስብላት የሚችለው ሱመያ ጠንካራ ሰራተኛ ናት የዩቲዩብን ስራ በደንብ አድርጋ ልጆቿን እያሳደገች ቤቷን ቴኬር እያደረገች የምትሰራው ስራ የሚያስመሰግና ጀግና የሚያስብላት ነው እዚህ ጋር ግን አግታለች የሚለው ነገር አራ ማን ሞኛለ ማን ፈራለ እዚህ ጋር እስኪታገቱ እንደዚህ ድራማ እስኪሰራባቸው ድረስ የማይነቁ የማይባንኑ ይመስላችኋል ውሸት ነው ሁሉም ነገር ድራማ እየተሰራባችሁ ነው እስኪ የምትለውን ነገር ደግሞ እንስማት እስኪ ሱመያ ልትገባ ነው እስኪ ሰርፕራይዙን ሲያዩት ምን ይሰማችኋል እዩ ፌክ ነው ንግስት ሱመያ የሁለት መቶ ሺህ ብር ስራችሁ ይሄ ነበር አንቺ ያለች ነጥፋል እንዴ ንግስት ሱመያ እኔ ታች ከምንም አይነጸብ የለብኝም ቪዲዮ ብቻ በመስራት ነበር እውነት ያቺን ትክክለኛለሽ አቺ ትራሽት አረ ያቺ ትራሽት